የተከበርከ የኢትዮጵያ ሕዝብ ጉድ ታምር እያየን ነው። ፈጣሪ ታንተ ይሁን። ፈጣሪህን ታያስክ ግን ሰላምን ታገኝህ ግን እርገታችን ፈጣን ይሆናል። እርገታችን ፈጣን የሚሆነው ደግሞ ያሳለፍነው ዘመንትናይ ልጆችህ አዛውንቱ እንሰሳው ሰላም በማጣት የደረሰበት ችግር ላንተ ልናስተምርህ አይገባም። እኛ ግን የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ ድምጥ ስጠን የምንለው የሰላም ተጠቃሚ ሆነህ የመብት ተጠቃሚ እንድትሆን ሰላማዊ የሆነ ፍክክር እንጂ አንዱ የሰራውን አንዱ በማፍረስ አገርህን ወደ ድህነት ወለል መድወል አይደለም። የተከበርከ የኢትዮጵያ ሕዝብ ሆይ ትልቅ እድል አግኝተሃል። እንዴ አታውቅም ብለን አይደለም ታውቃለህ። አንተ የምታውቀውን ብሶት መድረክ አግኝተን መናገር የምንችለው ያንተን የተከበርከውን የኢትዮጵያን ሕዝብ ድምጥ በማግኘት ነው። ስለዚህ ምልክታችን አሳ ነው። እንታገልልህ። አንተ የምትሰጠን መልእክት ይዘን ሐሳብ እያቀረብ የልማት ጎዳና እንቅፋት እንዳይገጥመው እንታገል። ድምጥ ስጠን ብለን እንጠይቃለን። የተከበርከ የኢትዮጵያ ሕዝብ ሆይ እንኮራብህ ይገባል። በሀገርህ ላይ እኮ ብሔር ብሔረሰብህን ታትለይ ባንዲነቱ ነህ በኢትዮጵያዊነትህ ምን አይነት ስሜት እንዳለህ ለኛ እንቆቅልሽ ነው። ላንተ ግን በጣም ታውቃለህ። ዛሬ እኮ የፖለቲካ ድርጅቶች ተፈጥረናል። እኔም አንዱ መድረክ ይዘን ሰላምን ይዘን ተሰልፈናል ብለናል። ታንተ ትምህርት ማግኘት እንችላለን። የተከበርከ የኢትዮጵያ ሕዝብ ማንነቱን እኮ ታውቃለህ። ጥቅምና ውዴሃትህን መዝነት ታውቃለህ። ዛሬ የፖለቲካ ጥማት የለህም። የዳቦ ችግርና ለም የሆነችው ሀገርህ ተድሂድነት ወለል ካትወጣ ገዥ መደቦች እየተፈራረቁብህ ያንተን ሐሳብ ታይቀበሉ የኛን ተቀበል በማለት የደረሰብህን ችግር በመዋቅ እዚህ ደርሰሃል። ዛሬ ግን የምናቀርብልህ ጥያቄ ሐሳብህን እንቀበላለን። ያንተን ሁኔታ አይተን ፖሊሲያችንን እየነደፍ ያንተን ፍላጎት ይዘን ልማታ የኢትዮጵያን ተድሂድነት ወለል እናወጣለን። መዝን ምረጠን እናከብርሃለን። የኢትዮጵያ ሕዝብ ሆይ አጠገብህ ነን፣ እብት ብቻህ ነን። ያንተን ብሶ ዛሬ በአሁኑ ሰዓት ገዢ ፓርቲ ልማት አልምቻለሁ ይላል። ትክክል፣ ልንክሪው የማይገባ ሀቅ ነው። አንተም ታውቃለህ። ልማቶቹ ጋር ግን ምን አሉ? ፍላጎት አተራኩ እንዲረኩ ግን ምን ጎደሎ እንዳለብህ ለህዝባችን እናስተላልፋለን። በገጠር መሬት ይሄድ እንደሆነ የተፈራረቁ ሁኔታዎች አሉ። እነዛ እንዲስተካከሉልህ አንተ ጋር በመማከር ሐሳብህን እናቀርባለን። እናረግልሃለን ማለት ግን ይከብደናል። ለምን? መቼ ድምጥ ሰጠህንና ያንተን ዕውቅና መች ሰጠህን? ዕውቅና በሰጠን ግን ያንተኑ ብሶትና ችግር ለምን ሆነ እያልን እንታገላለን። ያንን ባላገኘንበት ግን ይህን እናረግልሃለን ብለን የልም እንጀራ እናበላህ። የአገርህን ሁኔታ ትመዝናለህ። በልማት በመንገድ ይሄን እንደሆነ እንዴ አዲስ አበባ ተዛሬ 100 ዓመት በፊት ምን ነበረች? ዛሬ ደግሞ 97 ወን እንዲያው ምንድን ናት? ለውጥ እያየን ነው። ጥራቷ ግን የአገር ሀብት ነውና ጥራቱ ተጠብቋል። ብትመርጠን ግን በጥራት ሁኔታ ላይ ወይቶ የትጎዶሉ እንዳለ የሀገር ሀብት ሩማል ብለን እንጠይቃለን። እየዞርን እያየን ያንተን ዕውቅና ተሰጠህን በላይ እንዴ ያሳለፍነው ስለ አፍሪካ ስለ አውሮፓ እንዴ የኢትዮጵያ ሕዝብ እኮ ተሞክሮ መውሰድ እንችላለን። ፓርቲያችን ታንተ አስተማሪ እኮ ነህ። የተፈጥሮ ቅንጭላት ያለህ ኩሪ ሆንክ ሕዝብ በኢትዮጵያ አንድነትህ ማንም ሊበግድህ የማይገባ በቅርቡ የኤርትራ መንግስት ያየን እንደሆነ የኢትዮጵያ ሕዝብ ዳር እስከ ዳር ደግሞ የፈላው የሀገሩ ጉዳይ ፍቅር ማንም ሊፈቅበት የማይገባ ጥሩ ቅንጭላት አለ። የኢትዮጵያ ሕዝብ ልንኮራብህ ይገባል።